ልጆች ስላልወለድን ለልጅ ስም ሰጥቶ የሚገኘውን ደስታ ማጣጣም አልቻልኩም በትዳር ውስጥ እና ያንን ለማካካስ ለሰውነት ክፍሎቼ ስም እሰጣቸዋለሁ። ለምሳሌ አይኔን ቦጋለ ብየዋለሁ፣ እጄን ለገሰ ብየዋለሁ፣ ደረቴን ወሰን የለህ ብየዋለሁ፣ አፌን አመንሲሳ ብየዋለሁ። በኦሮምኛ አመንሲሳ ማለት አሳምነው ማለት ነው። መላው ሰውነቴን ደግሞ ባይፈርስ ብዬ ሰይሜዋለሁ። በመጨረሻ ሚስቴን ቤብዬ እስቲ ለሱ ደግሞ አንቺ ስም አውጭለት፣ ላጅሬ አንቺ ስም አውጭለት አልኳት። የሚገርማችሁ ነገር የጠበቅኩት አናጋው ትለዋለች ብዬ ነበር። ይሄ እንኳን ቢቀር ሀጎሴ ምናምን ትለዋለች ብዬ አስቤ ነበር። እሷ ምንም ሳታመነታ ቢያድግልኝ ብየዋለሁ። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር አንድ ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበትም አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ አይኔን አላሽም፣ እመጣና ለወዳጆቼ ወግ አቀርባለሁ፣ እግረ መንገዴንም ገላይን እታጠባለሁ የሚል ምላሽ ሰጠሁት። እዚህ እናቴ ዙሪያ ገባው ውሃ ነው። የታይታኒክን ፊልም ለመስራት ያባከኑት ውሃ ራሱ ድፍን አዲስ አበባን 50 ዓመት አያጠጣም። ቀድሞ ጠቅላይ ሚኒስትር አቶ ተመለስ ዜናዊ እንዳሉት የዲሞክራሲያዊ መንግስት ዋና ተግባር ለዜጎች ሀብትን በእኩልነት ማከፋፈል ነው። ግን ምን ዋጋ አለው? በእኛ ሀገር የመንግስት ዋና ተግባር ምክርንና መከራን ማከፋፈል ሆኗል። ሌላው ይቅር፣ አሁን ስለ ሳሙና ጥቅም መንግስት ወጣቱን ሊመክረው ይገባል። ሰው ምን ይለናል አይባልም። ብታምኑም ባታምኑም ወጣቱ ትውልድ ሳሙና ካተት ብቻ ሳይሆን ከባላዘር በሽታና ካልተፈለገ እርግዝና እንደሚጠብቀው ጠንቅቆ ያውቃል። በቅርቡ አታምኑኝም ክትፎ አማረኝ። ለ12 ዓመት ያህል ከስጋ ታቅቤ ከቆየው በኋላ ክትፎ አማረኝ። ሰው በኢኮኖሚ ምክንያት ከክትፎ ባፈገፈገበት ዘመን እኔን አማረኝ። ስጋ አልበላም ብዬ በሚዲያ በይፋ መናገሬን አስቤ ተጸጸትኩ። ግን አምሮቴ ረፍት ሲነሳኝ በቅርብ ያገኘሁት ክትፎ ቤት ውስጥ ገባሁ። አስተናጋጅ አንድ ቆንጆ ክትፎ መረቅ እንዳይበዛበት። ልክ ተደብቆ ጂን እንዳዘዘ ፓስተር ወይም በነነዌ ጾም ላይ ጭቅና ጥብስ እንዳዘዘ ቄስ ዙሪያ ገባውን እየተገላመጥሁ ክትፎዬን በላሁ። ሂሳቡ ሲመጣ ሂሳብ አይመስልም። የሆነ መንግስት ከዓለም ባንክ ጋር የሚፈራረመው የብድር ስምምነት ያለችኝን ለመክፈል ስሞክር ትንሽ ብር ጎደለኝ። የሆነ 700 ብር ገደማ ጎደለኝ። ከዛ የሆነ ነገር ብልጭ አለልኝ። ድርግም እስኪል ድረስ አልጠበቅኩም። ባለቤቱ ባጠገቤ ሲያልፍ ጉራጌ ክልል ነው ጉራጌ ክልል ነው፣ ክላስተር ቦምብ ነው ብዬ ጮህ። አስተናጋጁ ጀለስ ሌላ ሞክር፣ ባለቤቱ ዶርዜ ነው። ይስጥሽ እቴ ይስጥሽ ከቁመቴ ከላይ ቀንሶ ያግዝፍሽ እንጂ አንቺን እኔን አሳንሶ ከሰጎን ረዝመሽ ስትቆሚ ከጎኔ ቁመቴን መጹቼሽ ጫጩት ላክል እኔ እቴ ይስጥሽ ከጸጉሮቼ ካናቴ ላይ ዘግኖ ይገጠብ ራሴ አንቺ ተጎንጉኖ አዌ ጠጉሯ እያሉ ኮረዶች ሲያወሩ ድጥራስ ነህ ብሎ ይዝለፈኝ ሰፈሩ
ይስጥሽ ከወዜ ላይ ጨልፎ ከፊቴ ይቅዳልሽ ከደሜ ጠልቆ ከጅማቴ ከዓይኔ ያውጣሽ እያለ ሲመርቅ አድናቂ እስቲ እግዚአብሔር ይማርህ ይበለኝ ጠያቂ። እቴ እግሬን ብትፈልጊ እጄን ብትፈልጊ አንገቴን ደረቴን ብትፈልጊ ልቤን ተሰጦ ሐሳቤን ያደምቀኛል ብለሽ አሰብሽውን ሁላ እግዚአብሔር ከኔ ወስዶ ከሰጠሽ በኋላ ያስቀርልኝ ዓይኔን አንቺን ማየት ብቻ ያኖረኛል እኔን። ከማዶ የሚመጣው ዘመድ ነው እንግዳ ከላይ የተለጋው ዋስ ነው ወይስ ናዳ ብዬ መች ጠየቅኩኝ። መጪውን ጠበቅኩት ድንጋይ ላይ ቁጭ ብዬ ፀሐይ የሞኩኝ። መከራም አላጣም ተድላም አልጎደለኝ ደንታ ነው የሌለኝ። በአካል በስሜትም ታሞ ላገገመ ወድቆ ለተነሳ እየደጋገመ ተገዛ ጉድጓዱ አጽሙን ለሚለቅም ሞትም ብርቅ አይደለም ትንሣኤም አይደንቅም። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሞቱ ጊዜ ቀብር ስነ ስርዓታቸው ላይ ተገኝቼ ነበር። በጊዜው አቶ መለስ ቀብር ስነ ስርዓት ላይ መገኘትም አለመገኘትም ከባድ ነበር። በቀብር ስነ ስርዓታቸው ላይ ከተገኘህ በአገዛዛቸው የተበደለው ሕዝብ ጠምዶ ይይዛል። የቀብር ስነ ስርዓታቸው ላይ ካልተገኘህ የመንግስታቸው ወራሾች ቀን ጠብቀው ያንጠለጥሉብሃል። ስለዚህ ምን ላርግ ብዬ አሰብሁና የቀብራቸው ቀን ስላሴ ገብቼ ጋዜጠኞችና ካሜራዎቻቸው የማይደርሱበት ባለስልጣኖች ግን በርከት ብሎ የሚርመሰመሱበት ቦታ መርጬ ቆሙ። ወዲያውኑ የሆነ በትርፍ ጊዜው ጋዜጠኝነት የሚሰራ ባለስልጣን ካሜራውን እንደ ላውንቸር ደግኖ ከፊቴ ደቅ አለ። በመካከላችን በእውቀቱ ስዩም መስፍን የተባለ ጎጣሚና ቧን አለቅኔ በመካከላችን ይገኛል። በእውቀቱ አቶ መለስ በሕይወት በነበሩበት ጊዜ ለሱና ለእናት ሀገሩ ያሉለትን ውለታ ለመመለስ በሙያው አንድ ነገር ይለናል አለና ማይኩን አስታቀፈኝ። ደነገጥኩ። ስትደነግጡ የምትሉትን አታውቁም። ያሽወየ ሽቦየውን አና ያሽወየ ሽቦየን አናስ ሰውየው የሰማውን ማመን አቃተው። ከመርዶ በላይ ይሄን ያስደነገጠው ሽቦዬ ስትሰማው ልበል ያሟል ቦሽቦ ነበር። ይሄንን ቁምቦል ላይ መሰል አንገትን ማነቅ ወሰውየው ቀብር ላይ የሰርግ ጭፈራ ተጨፍራለ እንዴ? ይቅርታ ሰርግና ሞት አንድ ነው ሲባል ሰምቼ ነው። አንድ ጓደኛ አለኝ። እንዴት እንደሆነ ሊገባኝ ባልቻለ ምክንያት በአንድ ጊዜ ከጋሪ ነጅነት ወደ መኪና ነጅነት ተሸጋገረ። በውቄ አልበላም አልጠጣም ብዬ ባጠራቀምኋት 7 ሚሊዮን ብር ቆንጆ ትራክ ፎርድ ገዝቻለሁ። ገና ዛሬ ልፈትሸው ስለሆነ የፍንጥር ምሳ ልጋብዝህ። እሺ አልኩ። መኪና ውስጥ ገብቼ አጠገቡ ተቀመጥኩ። ወደ ምግብ ቤቱ እየሄድን መኪናው የሌለ ይነጥራል። በሆነ ሲኖ ትራክና በዶዘር መሃል ለማለፍ ጥቂት ሜትሮች ሲቀሩት ጓደኛዬ ስልኩ አንስቶ ለሻጩ ደወልለት። ሄሎ፣ እኔ የምልህ የእጁ ፍሬን የት ጋር ነው ያለው? የተጠቆመውን ፍለጋ ሲዳብስ ካላስቸገርሁህ በየቤታችን ብንበላ ምን ይመስላል? በነገራችን ላይ በከተማችን ውስጥ ጀግና እያነሰ አጭበርባሪና ሌባ እየበረከተ ነው። ጀግና እንዲኖር ጀግና የሚፈጥር ማህበራዊ ሁኔታ ሊኖር ይገባል ብዬ አምናለሁ። ድሮ እኮ አንድ ሰው መንግስትን ተቃውሞ ከታሰረ ህዝቡ ግልብጥ ብሎ ሰላማዊ ሰልፍ ይወጣለት ነበር። የታሰረ አክቲቪስት ለማስፈታት የሚታሰሩ ሰዎች ሁሉ ነበሩ። እኔ አንዳርጋቸው ጽጌ ነኝ በሚል ስም ፕሮፋይል ፒክቸር የቀየረች ልጅ አውቃለሁ። ለትግሉ ስትል
የራሷን ታይቶ የማይጠገብ ቆንጆ ፎቶ አውርዳ አንዳርጋቸው ጽጌን ባይታይም የማይጠገብ ፎቶ ከፍ አድርጋ ለጥፋለች። አሁን እንደዚህ አይነት ነገር ያለ አይመስለኝም። አሁን የኔ ጓደኛ በየነ አርፌ በተቀመጥኩበት እየደወለ በውቄ እስከ መቼ ስለ ሴት ጡት ትጽፋለህ? እንዲሁ በተደጋጋሚ ስለ ጻፍከው የጠባኸው ይመስልሃል? መቼ ነው ለነ አጅሬ የብዕርህን ጉልበት የምታሳያቸው? ህዝቡም እየጠበቀህ ነው እያለ ይጎተጉተኛል። እሺ ብዬ መንግስትን እንዳይሸጥ እንዳይለወጥ አድርጌ ሞልጬ ጽፌ ለጥፋለሁ እንበል። በማግስቱ እናጅሬ ከቀበና ብድግ አድርገው አዋሽ አርባ ይመድቡኛል። ከዛ ደከመኝ ስለቸኝ ሳይል ያነቃቃኝን በየነን አግኝታችሁ በውቄ እኮ ታሰረ ብትሉት አልገረመኝም። በመጨረሻ ላይ እኮ ትንሽ አንቀሽቅሾት ነበር ይላችኋል። እንዲህ አይነት ሰዎች ባሉበት ዘመን አጭበርባሪዎችና ሌቦች እንጂ ጀግኖች ሊወለዱ አይችልም። በነገራችን ላይ ሌባ ስል ሌባ ከክፍለ ሀገር ይልቅ አዲስ አበባን የሚመርጥበት ምክንያት ግልጽ ነው። እኔ ብዙ ቦታ ዞር ዞር ብያለሁ። ለሌባ የሚመች የክፍለ ሀገር ከተማ አይቻላውቅም። አብዛኛው አዲስ አበባ አንድ ሌባ ስልክ ነጥቆ ሲሮጥ ቢመለከት ጥግ ይዞ ቆሞ እንደ አትሌት እያጨበጨበ ነው የሚሸኘው። በአንጻሩ የክፍለ ሀገር ከተሞች ሌቦችን የሚያስተናግዱበት መንገድ ሌላ ነው። በቀደም አንድ ለደህንነቴ ሲባል ስሙን የማልጠራው ከተማ ውስጥ አንድ ሴትዮ መንገድ ዳር እጃቸውን ወደፊት ወጥረው ሰልፍ ይጠበጥባሉ። ድንገት ከየት መጣ የማይባል ሌባ ላጥ አርጓቸው ሮጠ። ከዛ በአካባቢው ያለ ሰው ሁላ ያዘው ያዘው እየተባባለ ዱላ ያለው ዱላ፣ ዱላ የሌለው አጥር እየነቀለ፣ አጥር የሌለው ሐውልት እየነቀለ ሌባውን ማሳደድ ጀመረ። ከቀብር በኋላ ሴትዮዋን አግኝቼ ማዘር ሌባው ምን አይነት ሞባይል ነው የነጠቆት ስላቸው፣ ሞባይል አይደለም አነስ ያለች የፊት መስታወት ናት።